የኮሪደር ልማት ነው። በንጉሳችን ትዕዛዝ ነው የተሰራው። እሺ ይሄ አዲስ አበባ ፓስተር ፊት ለፊት ቤተል መካነ ኢየሱስ ይባላል እና ዛሬ ሙያችንን ስንሰራ ያዋልነው ነው ከረዳቶቼ ጋር ከጓደኞቼ ጋር። ይህን ይመስላል እንደምትመለከቱት። ግድምውት በጣም የሚያምር ነው። ይሄው እንትኑ አይታይም። ያው ወደ ታች መብራቱ ይታያል። ወደ ታች የሚበራው አይታይም፣ ብርሃኑ ብቻ ይታያል። ይኸው ለምን ነው የምታስደነግጪው? አሁን ገብቼ ወጣ ለቲክቶክ ነው እና ሆን ብዬ ነዋ እና ሆን ብዬ ነው ድምጻችን እንዲገባ ያደረኩት። ወዲያው ስራችን እንዲታይ ብዬ ነው። እሺ ወይ ያረቃውን እንኳን አስገባ። እኔ ደክሞኛል። ሰምታል። እቃውን እንኳን አስገባ። እንዲያ ከውስጥም እንድንሰራ ይሄ ሲንክ ድሪል ቀንሳ እቃ መጀመሪያ በሩን ክፈት። ያ ያለው አሁን ወጥተው ያውታል። ይሄን ውጭ ናቸው እሳቸው። ግን ልፋታችን ከንቱ አልሆነም። በጣም ልፋታችን ከንቱ አልሆነም። እንትኑ እና ሌላ ማን ልትጠይቅ ነው? አይ ከእሳቸው ጋር ዝም ብለን እናወራበታለን። ሂሳቡን እሷን እንጠይቃለን። እና ታዲያ እንግዲህ እናንተው ናችሁ እንግዲህ ታሰሩና ክፈሉ ስትባሉ አንገቴን ትላላችሁ። ስራ ካማረ ክፍያ ቅር ማለት የለበትም። እውነት እንግዲህ ደስተኛ ሆነ መክፈል አለበት። ግንቡን እንኳን ሌላውን ግንባችንን እንኳን ምን ያህል ልዩነት እንዳለው አሁን የውጭ አትክልት አሁን እንዴት ነው ቆይ እናርገው ነው? እሱ ነው ጥያቄ። ምን አውቃለሁ አንተ ብቻዬን እኮ ነው ያመጣሁት። ወገቤታሙ አርጅተህም ይሆናል። ይሄ የኮሪደር ልማት በቃ በጣም ነው። ይሄ የኮሪደር ልማት በጣም ነው የሚያምረው። ለምን ደህና ድርጅት አንይዝም? ለምን ደህና ድርጅት አንይዝም? እየዞርን በጣም ተተቀሩት እኮ ለየት ብሎብኛል። እውነቴን ነው። እኔ ስለሰራሁት ወይም አንተ ስለሰራው አይደለም፣ እኛ ስለሰራ ነው አይደለም። እኔም ነገር እንዴ ምን ጥሩ አልሰሩትም ያንን አይ ሰምቼዋለሁ። ሰምቼዋለሁ።
ና እስኪ ወደዚህ ወደ እኔ ጋ ወደ እኔ ጋ ወደ እኔ ጋ ይኸውልህ ከመልከት ኩሽናው ራሱ እንዴት እንደሚያምር ክችን ይመስላል። አሁን ይሄ ይኸው ካሜራው ላይ ራሱ ይኸው ክችኑ ራሱ